እጅግ በሚያስደንቅና በሚያስገርም መልኩ ግን በሰው አልባው ዓለም አንታርክቲካ ውስጥ የቅዱስ ገብርኤል ታቦት ይገኛል። ይሄ ታቦት ወደ አንታርክቲካ ከመወሰዱ አስቀድሞ በሳውዲ አረቢያ መካ መዲና ከታላቁ መስጊድ ስር ተቀብሮ ኖሯል። በሳውዲ አረቢያ ለሐጂ የሚጓዙ ምዕመናንን ጨምሮ በርካቶችን ሲቀስፍ በመቆየቱ ሳውዲ አረቢያ ቅዱስ ታቦቱን ለራሽያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳልፋ ሰጠቻት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጦር መርከብ ታቦቱ ወደ አንታርክቲካ እንዲወሰድ አደረገም። በዚህ መሃል ታዲያ የቫቲካኑ ፖፕ ፍራንሲስ ጣልቃ በመግባት ከራሽያው ፓትርያርክ ክሪል ጋር ስለ ታቦቱ ሲወያዩ ነበር። ይህ ታሪክ የቅርብ ጊዜ ነው። ምን ያህሎቻችን ኢትዮጵያውያን ስለ ጉዳዩ እናውቅ ይሆን? የቅዱስ ገብርኤል ታቦት መጀመሪያ እንዴት ከኢትዮጵያ ሊወጣ ቻለ? ሳውዲ አረቢያ ውስጥ ታቦቱ ሊገኝ የቻለበት ሚስጥርስ ምንድነው? ሳውዲ አረቢያ ታቦቱን ለምን ለሩሲያ ሰጠቻት? የቫቲካኑ ፖፕ ፍራንሲስ እና የራሽያው ፓትርያርክ ክሪል የተወያዩትስ ምንድነው? በስተመጨረሻ ታቦቱ ለምን ወደ አንታርክቲካ እንዲወሰድ ተደረገ? ይሄ ሁሉ ክስተት በዓለም ሲፈጠርና ከኢትዮጵያ ውጭ ያሉ ሚዲያዎች ሲዘግቡት እኛ ኢትዮጵያውያን ለምን ዝም አለን? በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ታቦቱ ባለቤት ሆና ሳለ ለምን ዝምታ መረጠች? ጋያ የተባለ የዜና ማሰራጫ በጁላይ 26 2019 ዓ.ም በቁፋሮ የተገኘው ጥንታዊ ኃይል ያለው መሳሪያ ታቦት ቅዱስ ገብርኤል በሚል ርዕስ ተከታዩን ጽሑፍ አስነበበም። ፖፕ ፍራንሲስ እና የሩሲያው ፓትርያርክ ክሪል ተገናኙ። የራሽያ መርከቦች የአረብ ደሴቶች ላይ ለምን ተገኙ? ለ1000 ዓመታት ያህል ተገናኝተው የማያውቁት ሁለት ተቋማት ማለትም ቫቲካንና የራሽያ ቤተክርስቲያንን ምን አንድ አደረጋቸው ብሎ ዜናው በእነዚህ ጥያቄዎች ዘገባውን ይጀምራል። ለእስልምና እምነት ተከታዮች የሰው ልጅ ሳይፈጠር በፊት በምድር መላእክቶች የሚያመልኩበት ስፍራ መካ ነው። ሁሉም ሙስሊም ሊረግጠውና ሐጂ ሊቀበልበት የሚገባ ስፍራ ነው። ቢያንስ አንድ ሙስሊም ይህንን ስፍራ በህይወት ዘመኑ አንድ ጊዜ መርገጥ አለበት። ታዲያ የቅዱስ ገብርኤል ታቦት በዚህ ስፍራ ተቀብሯል። ወደ መካ ታላቁ መስጊድ የሚመጣው ምዕመን ቁጥር በመጨመሩ ምክንያት መስጊዱ ብዙ ሰው መያዝ እንዲችል የማስፋፊያ ስራ ይጀምራል። በዚህ የማስፋፊያ ግንባታ ስራ ወቅት ሰራተኞቹ ታቦተ ቅዱስ ገብርኤልን ከተቀበረበት አገኙት። እናም ታቦቱ በርካቶችን መቅሰፍ ጀመረ። የሳውዲ ባለስልጣናት የሚፈጠሩ አደጋዎች ሁሉ ሌላ ስም በመስጠት ለመሸፋፈን ሞከሩ። ታቦቱ ወደ መካ የሃይማኖቱን ስርዓት ለመፈጸም የተሰበሰቡ ቁጥራቸው ወደ 5000 የሚቆጠሩ ምዕመናንን ቀስፎ ገድሏል። ሳውዲ አረቢያ ይህንን ከባድ ክስተት በመደባበቅ ልታልፈው አልቻለችም። ይልቁንም ታቦቱ ለራሽያ ኦርቶዶክስ ቤተክርስቲያን እንዲሰጥ አደረገች። አሁን እዚህ ጋር ዋናው ጥያቄ እንዴት የቅዱስ ገብርኤል ታቦት ከኢትዮጵያ ሊወጣ ቻለ የሚለው ነው። በ15ኛው መቶ ክፍለ ዘመን በኢትዮጵያ ተነስቶ በርካታ አብያተ ክርስቲያናትንና ገዳማትን እንዳወደመ የሚነገርለት ግራኝ አህመድ እንደሚታወቀው ከጀርባው የነበረችው ቱርክ ነች። ቱርክ ለዚህ ሰው ገደብ የለሽ ድጋፍ በማድረግ የራሱን ኃይል እንዲያጠናክር አድርገዋለች። ግራኝ አህመድን በኢትዮጵያ ላይ ሲያስነሱት ከሰጡት ተልእኮ መሃል ዋነኛው ታቦተ ጽዮንን ከኢትዮጵያ ሰርቆ ወደ መካ በመላክ ክርስትናን ከኢትዮጵያ ምድር ማጥፋት የሚለው እንደሆነ የታሪክ መዛግብት ይናገራሉ። ግራኝ አህመድ የቅዱስ ገብርኤልን ታቦት ሲያገኝ ታቦተ ጽዮንን ያገኘ መስሎት አሳልፎ እንደሰጣቸውም ይነገራል። ምክንያቱም ታቦተ ገብርኤል በቅርጹ ታቦተ ጽዮንን ይመስል ነበርና ነው። የቅዱስ ገብርኤል ታቦት ብቻ ሳይሆን በጥንት ዘመን በአክሱም አካባቢ የሚገኙ ታቦታቶች በሙሉ ከታቦተ ጽዮን ጋር ይመሳሰሉ ነበር። እንግሊዛውያን ዛፍህን መደበቅ ከፈለክ ደን ውስጥ ወስደህ ትከለው እንደሚሉት አባቶቻችንም ታቦተ ጽዮንን ለመጠበቅ ሲባል ብዙ ተመሳሳይ ታቦቶችን ይሰሩ ነበር። እናም ግራኝ አህመድ ታቦተ ጽዮንን ያገኘ መስሎት የቅዱስ ገብርኤልን ታቦት ከኢትዮጵያ በመስረቅ ይሰጣቸዋል። አንዳንዶች እንደሚሉት ደግሞ ይሄ ታቦት የናግራው ቅዱስ ገብርኤል ታቦት ነው ይላሉ። የናግራው ታቦት ገብርኤል ማለት አጼ ካሌብ የመንን ለመውረር በሄዱ ጊዜ ይዘውት የዘመቱት ታቦት ነው። የግራኝ አህመድ ላኪዎች እነ ቱርክ ታቦተ ጽዮንን ለምን ይፈልጋሉ? መካ መዲና
ታቦትን መቅበር ከእስልምና ጋር ምን የሚያገናኘው ነገር አለ? ለማንኛውም ወደ ጉዳያችን ስንመለስ ታቦቱ በሳውዲ አረቢያ እንደተገኘ ወደ እርሱ የሚቀርበው ሁሉ መቅሰፍ ሲጀምር ነገሩ እየከበደ ሲሄድ ሳውዲ ታቦቱን ከመካ ለማስወጣት የመሬት ውስጥ መንገድ አዘጋጀች። እንደ አውሮፓውያኑ የዘመን ቀመር በ2015 ዓመተ ምህረት በመሬት ውስጥ ማንም ሰው ሳያይና ሳይሰማ ታቦታቱን ለማውጣት 15 ሰዎች ያሉት ቡድን ወደ ታቦቱ ተጋዘ። በዚያን ጊዜ ብርቱ ኃይል ከታቦቱ ወጥቶ የቀረቡትን 15 ሰዎች ገደላቸው። ከዚያም ኃይለኛ የሆነ መብረቃዊ ኃይል ከታቦቱ ወጥቶ የህንፃ መሳሪያ ክሬኑን ሰባብሮ እዚያ የነበሩ 107 ተጨማሪ ሰዎችን ገደለም። በዚያው መካ በጨረር መሳሪያ እየተደበደበች ነው የሚል ዜና ተሰራጨ። ከመካ የሚነሱ ጨረሮችን የሚያሳዩ ከሳተላይት የተነሱ ምስሎች በድረገጾች በብዛት ተለቀቁ። ይህንን የተመለከቱ ከ1 ሚሊዮን በላይ የሃጂ ተጓዦች ጉዟቸውን በመሰረዛቸው ከ2000 ዓመተ ምህረት ወዲህ ለመጀመሪያ ጊዜ የሃጂ ተሳላሚዎች ቁጥር ከ3 ሚሊዮን ወደ 2 ሚሊዮን ሊቀንሰው ቻለ። በየጊዜው ይወጡ የነበሩ የቪዲዮ ማስረጃዎች የዓለምን ህዝብ ግራ አጋቡት። በጊዜው ይበልጥ ግራ መጋባትን የፈጠረው የአደጋ መንስኤ ታቦተ ገብርኤልን ለማውጣት ሲሞክሩ እንደሆነ አስተማማኝ መረጃ አለኝ የሚለው የዴይሊ ሜል ዘገባ ነበረም። ከ2015 ዓመተ ምህረት ጀምሮ የሃጂ ዘግናኝ ሞት በኋላ የመካው የሚና መንገድ ተዘግቶ ቆየም። ሳውዲ አረቢያ ሁሉም ነገር ከአቅሟ በላይ ሲሆን በቫቲካን አደራዳሪነት የሳውዲው ግራንድ ሙፍቲ የሩሲያ አታሺዎች በካብሪክ ደሴት ተገናኝተው የሩሲያ ኦርቶዶክስ ቤተክርስቲያን የተሻሉ መናኝ ካህናት ስላሏት የሚያስፈልገውም ንጽህና ስለሚኖራቸው የቅዱስ ገብርኤልን ታቦት እንድትወስድ ተጠየቀች። ከስምምነት ላይ ከደረሱ ከሳምንታት በኋላ ካህናትን የጫነች የሩሲያ መርከብ ከአንታርክቲካ ወደ ሳውዲ ወደብ ተጉዛ ታቦተ ቅዱስ ገብርኤልን ወደ አንታርክቲካ አደረሰችው። የሩሲያ መርከብ አንታርክቲካ ከደረሰች ከተወሰኑ ሳምንታት በኋላ የሩሲያው ፓትርያርክ ክሪል ወደ ስፍራው አቅንተዋል። ወደ አንታርክቲካ ከማቅናታቸው በፊት ግን ከቫቲካኑ ፖፕ ፍራንሲስ ጋር ስለ ታቦቱ መክረዋል። ታቦተ ቅዱስ ገብርኤል በዚያ በአንታርክቲካ ቢሆንም መቅሰፉን ሳያቆም ልክ አሜሪካ ውስጥ እንዳለው ኤሪያ 51 በመባል የሚታወቀውን የራሽያን የምርምር ጣቢያ አፈራረሱ። የተወሰኑ ተመራማሪዎችን መግደሉም ተዘግቧል። የዚህ የቅርብ ጊዜ ታሪክ ውስጥ ትክክለኛ ምላሽ የሚያስፈልጋቸውም ጥያቄዎች አሉ። አንደኛ፣ ሳውዲ አረቢያ መጀመሪያ ታቦተ ጽዮንን ግራኝ አህመድ እንዲወስድላት ለምን ፈለገች? ሁለተኛ፣ ሳውዲ አረቢያ ታቦቱ ለራሽያ ቤተክርስቲያን ስትሰጥ የቫቲካን ቤተክርስቲያን እንዴት በአደራዳሪነት ጣልቃ ልትገባ ቻለች? ሶስተኛ፣ የቫቲካኑ ፖፕ ፍራንሲስ ከ1000 ዓመታት የሁለቱ ሃይማኖቶች ግንኙነት በኋላ ከራሽያው ፓትርያርክ ክሪል ጋር በታቦቱ ዙሪያ እንዲወያዩ ያደረጋቸው ምክንያት ምንድነው? አራተኛ፣ ታቦቱ ወደ አንታርክቲካ ለምን ተወሰደም? አምስተኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሷ ንብረት ላይ ሌሎች ሲደራደሩና ሲወስኑ ለምን ዝምታ መረጠች? ለነዚህና ለሌሎችም ጥያቄዎች መልስ የሚሰጥ ባይኖር እንኳን ጊዜ መልስ ይሰጣል። ታቦተ ቅዱስ ገብርኤልም ወደ ሀገሩ ኢትዮጵያ ይመለሳል። ሳውዲ ከኢትዮጵያ አዘርፋ የወሰደችውና በመካ አስቀምጣው ከ5000 በላይ የመካ ሀጂ ተሳላሚዎችን ቀስፎ የካባን መሰረት ስላናጋው ለሩሲያ ኦርቶዶክስ የተሰጠው የናግራው ታቦት ገብርኤል በዓመታት ደግሞ ተቀምጦ በነበረበት አንታርክቲካ ቤተክርስቲያን በቅርብ ርቀት የነበረው ኤሪያል 51 የተባለውን ታላቁን የሩሲያ ምርምር ጣቢያ በመጉዳቱ በሩሲያ ከፍተኛ መደናገጥ እንደተፈጠረ ተዘግቦ ነበረም። የኦቶማን ቱርክ ቅጥረኛ በመሆን አልአጋዚ የሚለውን ቱርክ የማዕረግ ስም ተሰጥቶት በቱርክ ጂሃድ ባንዲራና ወታደሮች ኢትዮጵያን የወረረው ግራኝ አህመድ በቱርክ የተሰጠው ቀዳሚ ዓላማ ታቦተ ሙሴን አግኝቶ ወደ መካ በመላክ ክርስትናን ከኢትዮጵያ ማጥፋት እንደነበረ የታሪክ መዛግብት ይመሰክራሉ። የዛሬ 7 ዓመት አካባቢ ሳውዲ አረቢያ ወደ ሩሲያ የተወሰደውና በአንታርክቲካ ሩሲያ ኦርቶዶክስ ቤተክርስቲያን የተቀመጠውን ታቦተ ገብርኤልን ወይም አርክ ኦፍ ጅብሪል አሰራሩ ቅርጸ ታቦተ ጽዮንን ስለሚመስል ብቻ ታቦተ ጽዮንን ያገኙ የመሰላቸው ወራሪዎች ከኢትዮጵያ ዘርፈው የወሰዱት እንደሆነ ከላይ ገልጸንላችኋል።
በመካ ብዙ ሰዎችን ቀስፎና ከባድ መሰረት አናግቶ ለሩሲያ የተሰጠው ታቦት መጀመሪያ አካባቢ ዓለም አቀፍ ሚዲያ አካላትን ግራ ያጋባቸው የገብርኤል ታቦት የሚለው ስሙ እንደነበረና ወደ ሩሲያ ከተወሰደ ከዓመት በኋላ ግን ታቦቱ ስም የተገኘው በታቦቱ ላይ በተጻፈው የግዕዝ ቋንቋ እንጂ በጊዜው እንደተነገረው ከጥንታዊ የካቶሊክ መጽሐፍ የተገኘ እንዳልሆነ ጋዜጠኛው ዴቪድ ቴይለር ጽፏል። ስለዚህ ይላል ቴይለር ታቦቱ ከኢትዮጵያ እንደተወሰደ 100% እርግጠኛ ነን ይላል። ከዚህ መረጃ ተነስቶ ይመስላል አንዳንድ ተዋህዶ መምህራን በካባ የነበረውን ታቦት የናግራው ታቦት ገብርኤል ሳይሆን አይቀርም የሚሉት። በጊዜው የኢትዮጵያ ግዛት ሰፊ ስለነበረ ንጉስ አብርሃም አክሱም ቤተመንግስት፣ ወንድሙ ንጉስ አጽብሃ ደግሞ ሸዋ የረር ተራራ ቤተመንግስቱ ተቀምጠው ኢትዮጵያን ይመሩ የነበረው። ንጉስ ካሌብ በየረር ከነበሯቸው ታቦት አንዱ የናግራል ታቦት ገብርኤል እንደሚባል በገድላቸው ተጽፏል። ይሄ ቅርጹ ታቦተ ሙሴን የሚመስለው ታቦት የናግራል ገብርኤል የተባለው ንጉስ ካሌብ ወደ የመን ሲዘምቱ ይዘውት ስለተጋዙ እንደሆነ ተገልጿል። ይሄ ታቦት ቅርጹ ታቦተ ሙሴን ስለሚመስል ብቻ በ1870 ኢትዮጵያን በሐረር በኩል በወረረው የቱርኩ ኢምፓየር የግብፁ መሪ ራኡፍ ፓሻ ሰራዊት እንደተወሰደ ቢገለጽም ለሳውዲ አረቢያ እንዴትና በማን መቼ እንደገባ ግን አልታወቀም። በመካ 5000 ሰዎችን ቀስፎ ካባን መሰረት ያደረገውና ሳውዲ አረቢያ ለሩሲያ ኦርቶዶክስ የሰጠቻትና በአንታርክቲካ የንጉስ ጆርጅ ደሴት ባለ ቤተክርስቲያን የተቀመጠው የናግራው ቅዱስ ገብርኤል ታቦት ነው። በጊዜው የናግራው ታቦተ ገብርኤል የቃል ኪዳን ታቦት ነው ብላ ታምን የነበረችው ሳውዲ አረቢያ መሐዲነትን ለማወጅ በሚስጥር ወደ መካ ምድር ውስጥ ዋሻ መቼ እንዳገባቸው አይታወቅም። ሳውዲ ታቦቱን መካ ከወሰደችው በኋላ ታቦቱ የቃል ኪዳኑ ታቦት እንዳልሆነ እንደተገነዘበች ግን መረጃዎቹ ያሳያሉ። ነገር ግን ታቦቱ የሚቀርቡት ሁሉ መቅሰፍ በመጀመሩ ዋሻዎችን መውጣትም ከብዷቸው ለዘመናት አልፈዋል። ላለፉት 20 ዓመታት ግን ታቦቱ በየጊዜው ሰዎችን መቅሰፍ ጀመረም። የሳውዲ መንግስት ነገሩን ትኩረት ባለመስጠቱና ታቦቱን የማውጣቱን ነገር ቸል መባሉ ያበሳጫቸው የካባው ቁልፍ ያዥ አብዱል ቀድር አልሺባም የሳውዲ አረቢያ መንግስት ታቦቱን በፍጥነት ካላወጣ ለዓለም አቀፍ የእስልምና መጅሊስ እንደሚገልጹ በተደጋጋሚ መዛታቸው የሳውዲ አረቢያ መንግስት ጥርስ ውስጥ አስገባቸው። በ2014 ድንገት ሞቱ። በጊዜው በሳውዲ ቅጥረኞች ተገድለዋል የሚሉ በስተው አሟሟታቸው ይጣራ ቢባልም ሳውዲ ግን ፈቃደኛ አልሆነችም ነበር። ከሰውየው አሟሟት ጋር ተያይዞ ነው ለመጀመሪያ ጊዜ የታቦተ ገብርኤል ሚስጥር ከመካ የተሰማው። ሳውዲ ከሰውየው ሞት በኋላ ታቦቱን ከመካ ለማውጣት የመሬት ውስጥ መንገድ አዘጋጅታ ነበር። እንደ አውሮፓውያኑ የዘመን ቀመር በ2015 በመሬት ውስጥ መንገድ ወይም ደግሞ ታነል በኩል ማንም ሳያት ታቦቱን ለማውጣት 15 ሰዎች ያሉበትን ቡድን አዘጋጀች። በዚያ ጊዜ ብርቱ ኃይል ከታቦቱ ወጥቶ የቀረቡትን 15 ሰዎችም ገሏቸዋል። ከዚያም ኃይለኛ የሆነ መብረቃዊ ኃይል ከታቦቱ በመውጣት የህንፃ መሳሪያ ክሬኖቹን ሰባብሮ እዚያ የነበሩትንም 107 ሰዎች ገድሏል። በጊዜው ሳውዲ አረቢያ ለሰዎቹ ሞት ግንባታ ተቋራጩን የቤላ